ሚኒስትሪሙ ላይ እንግዲህ ወይ በጊዜ አትገቡ ወይ ቻናሉን ያገራችሁን ቻናል አታዩም። በሰደፍ መታይ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ ሞትኩ። ሰላም እሱን በተመለከተ አንድ ታዋቂ በኪነ ጥበቡ ዓለም ያለ ያንተም አይነት ሙያ ያለው ስሙን ፈቃዱ ስላልሆነ ነው ማልጠቅሰው የጻፈው አንድ ጽሑፍ አለ። እሱን በማንበብ ቢጀምር ደስ ይለኛል። መልካም። ሰራዊት ፍቅሬ ምን ሆኖ ነው ከስንት ሀገር የሚመሩ ሰዎች ጋር እንዳልዋለ እንዴት መጨረሻው ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊል ነው። ሰራዊት ምንድነው የፈለገው? ገንዘብ ወይስ ዓላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር እኮ አለ ብሎ ጻፈ። እነሱ ደግሞ ሰራዊት ለምን ሄደ እንዴት ሄደ የሚለውን ሳያጣሩ ሳይጠይቁ የጉዞ አስፈጻሚ የጉዞ ዓላማ ገንዘብ ለማግኘት ለምናምን እንዴ ትልልቅ ሰዎች እኮ ናቸው። አሁን የምትለኝም ትልቅ ሰው ነው እንግዲህ ስሙን ለራስ የሚያዘው የራሱ የሚያዘው ያስፈልግም እሱ እና እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የጠራነው። አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም። ስለምትሄድበት ቦታ መቼም መረጃው አይኖርህም። አለኝ ጉዞ ላይ ሊጓዙ ነው አሁን የምትለው እኔ ሰግጥ ጉዞ ነው። ሰግጥ ፈምስ ቱር ነው። አንተ በለው እኔ ያልለው ዞሊት እንግዲህ ርዕሱ ላይ አልተስማማው። ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው መልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱ ፓርት ደስ አላለኝ። ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም። በቃ ይሄው ነው እንደው ዝም ብለህ ጥቅሉ ነገር ይሄው። ይሄ አንተ ልታቀለው ፈልገህ ነው እንጂ እነማን አንድ ታዋቂ መምህር ናቸው፣ የቅኔ መምህር ናቸው እና አንድ ቅኔ የማያቀሰው ቅኔ ላድርግ ብሎ ተነሳና ተጫወተበት አሉ። በኋላ እሳቸው ብድግ ብለው ካልሄድኩ አሉ። አረ ምን ነው ተብለው ሲለመኑ አይ እነማን ነበሩ መባል አለ። ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው ጥያቄ። No God please no 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 ሶስቱንም የቲክቶክ አዋርድ ሸላሚ እኔ ነኝ። አሁን እስር ቤት ነው ትልልቁን አዋርድ የትም ሊሆን ይችላል እሱ ችግር የለውም። እንግዲህ እሱ ነገ ተነገረ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው። ልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው የምልህ ልግደለውና እጀን ለመንግስት ልስ አይ እኔ ብዙ ፈቃደኛም ስላልሆንኩ ነው። እኛም በግልም ነግረነዋል። ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለ መሰገጥ የመጣ ነው። ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከር ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ገንዘቡ እኔ ፎሎወር ስላለው ገንዘብ ያገኛል ወይ ገንዘብ ይከፈለዋል ወይ ምናምን ይሄ የኔ ፓርት አይደለም። እኔ ሜንስትሪም ወይም ደግሞ ሌጋሲ ሚዲያው ላይ ያለው ሰው ነኝ። ስለዚህ በዚህ የሚገኝም ነገር ምናምን አሁን እናንተ የምትሰሩት ስራ ምን ያህል ገንዘብ ያስገኛል ምናምን የሚለውን አይደድ ነው ማወቅም ብዙም እንትን አይደለሁኝም። ግን ወደዛ ውስጥ መግባት ደግሞ ግዴታ እንደሆነ ደግሞ እናውቃለን። ምክንያቱም ይሄ ዘመን የፈጠረው ነገር ስለሆነ I'm proud of you, you know that. I hope you do. እዛ ውስጥ መግባትህ ብዙ የሚገርም ነገር አልመሰለኝም። እኔ የትም ቦታ ትሄዳለህ፣ የሰውየው ስተት ሊሆን ይችላል። ሰርግ ተጠርተህ ሄደህ እኮ ሰዎቹ
በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር ያ አሁን ይሄ ሌጋሲ ሚዲያው ተንጠልጥሎ የሆነ ቦታ ቆሟል። ከሚዲያው ጋር እኔም አብሬ ተረሳሁ እናም ወደ ሶሻል ሚዲያው ልምጣ የሚል ሐሳብ አለህ? እኔ ቴሌቪዥን ሜንስትሪሙ ላይ እንግዲህ ወይ በጊዜ አትገቡም ወይ ቻናሉን ያገራችሁን ቻናል አታዩም። በሰደፍ መታይ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመቅረቢያ ዛቢያ the question is ሜንስትሪሙ ላይ ያለ አሁን ሶሻል ሚዲያው ላይ ካለው ሰው በላይ ምናልባትም ካንተ በላይ አንተ አሁን ብዙ ተከታይ ያለኝ ምናምን አለኝ ብለህ ልታስብ ትችላለህ። ካንተም በላይ ሰራዊት እንደምታወቅ ይሄንን በኩራት መናገር ይችላል። እኔ አላልኩም። አይ ልጆችህ ጥሩ ትምህርት ቤት እንደሚባሩ ለነሱም እንደምትሰራ አውቃለሁ። በትምህርት ታምናለህ ማለት ነው። አብረኸው የተገኘኸው አዶናይም ደግሞ ያልከኝ ልጅ በትምህርት የማያምን ነው። የትም በምንም አታመጡም በትምህርት ብሎ የሚያምን ሰው ነው። አይጋጭም? ይሄ እንግዲህ ከሚያው ነገር እሱ ከገጠመው ነገር ተነስቶ ሊሆን ይችላል። ይሄን እሱ መጠየቅ ነው። አትማሩ ምናምን የሚለው ነገር ሆንስሊ አልደግፍም፣ ልደግፍም አልችልም። ይሄንን መጠየቅም አልነበረብህም። ለእንጀራና ወጥ አይደለም፣ ለቀለብና ጉርስም አይደለም። እኛ የምንሰራው የሆነ ነገር ጥሎ ለማለፍ ነው። ያ ምንድነው? ጥለህ ለማለፍ የምትሰራው ምንድነው? የሚነገር ነገር ከሆነ እንድትነግረኝ ብዬ ነው። ከመገኘት ከሆነ ማስታወቂያ ከመስራት እንደዚህ አይነት ቦታዎች ላይ መገኘትን እንደምን ቆጥረው ነው ብዬ ነው። የብልጽግና መንግስት ከሰራዊት ፍቅሬ ጋር እንደ ኢህአዲግ አይደለም፣ ራቅ ብሎታል። ስለዚህ መቅረቢያ መንገድ ፈልጎ ነው ቲክቶከር መሆን የፈለገው የሚል አንድ ሐሳብ ይዣለሁ። እኔ የብልጽግና መንግስት ከቲክቶከር ጋር እሰራለሁ ብሎ 5 እና 10 ዓመት መራ እቅዱ ላይ ያስቀምጦ ከሆነ አላውቅም። ካንተ ነው የምሰማው። አርቲስት የመሆን ፍላጎት ነበረኝ፣ ተዋናኝ የመሆን ፍላጎት ነበረኝ ያለች ጃኒ ሚሏት የአዶናይ ፍቅረኛ አሁን ቲክቶከር ናት። ይሄው መጣልኝ። ይሄው አንተም እሱን ተከትለሃል። ኢቲቪን ኦፍ ኮርስ እሱን መከተል ግዴ እንዴ። አንተ እኮ ሬዲዮ አልነበር እንደምትሰራው መጀመሪያ? ዋይ ሹድ ዊ ካም ሂር? ለምን እንደዚህ የመጣው? ስለዚህ ይሄንን እያየ ቲቪ አካባቢ ያሉ ኃላፊዎች ወደ ሶሻል ሚዲያ የመምጣት ዘመቻ ቢያደርጉ ሊገርምህ አይገባም። አንተ የተሳተፍክባቸው የተወሰኑ ማስታወቂያዎችን በሶሻል ሚዲያው ነገር ግን መጨረሻቸው ደግሞ ያላማረውን የተወሰኑትን ላነሳልህ ነው። አንደኛው ፊንቴክ ነው። ፊንቴክ አሁን በሌላ መንገድ ስለተያዘ አሁን ብዙ ባናነሳው አንተን አምኖ ሰርሽ ኮነ ያስተዋወቀው እኛ ማስታወቂያ ነው እንትን ነው አምባሳደር ነው የሆነው። አምባሳደር ሲሸላለም ምናምን ከማየት ውጪ ብዙ እንትን ልትል ይችላል። ግን ህዝቡ ይሄን ብሎ ስለሰጠ እኛ ለህዝቡ መቆም ስላለብን የት አለ መኪናው? ጅቡቲ አለ። ሌትስ ጎ ጅቡቲ ተነስተን እዛ እንትን ላይ አሁን ለከፈሉት ሁሉ እስኪመለስ በዚህ መንገድ ትታገላላችሁ? እስከ መጨረሻው እግዚአብሔር ከፈቀደልን እስከ መጨረሻው ከአምባሳደርነታችን ካላሰነበትን እስከ ጊዜው ደርሷል። አሁን ኦልሞስት እንታገላለን። Are you serious right now, bro? ዝንታለሙን የቆጠበ ጥሪቱን ያጣ ደግሞ ይኖራል። ስትለቅ አይኔ ለቅቅ ያለው የሚል መልስ ብሩን አያስመልስለትም። ኖ ድርጅቱ አለ እኮ እዚህ ጋር ተክሌ መሰለ። አሁን ህጋዊ ሆነ እናውራ። እሺ 9 ነው 8 ገጽ ውል ተፈራርሞ ገንዘቡን የከፈለው ለፊንቴክ የሚባል ድርጅት አለ። ፊንቴክ በህይወት አለ፣ ቢሮውም አለ፣ ድርጅቱም አለ፣ ባለቤቶቹም አሉ። ኦኬ። ስለዚህ ከነሱ ጋራ ነው እንትን ማለት ያለበት። ገብተዋል ምልህ። ስለዚህ ገንዘቡን ሰብስቦ ከሀገር ጠፍቶ ምናምን ቢሆን እንዴት ብናደርግ ይሻላል ብለን እኛ እንትን ልንል እንችላለን። አንተ የግራም የቀኝ ማእምሮ የሚሰራ ሰው የማይመስል ነገር ሲቀርብና
ደግሞ ማን ነው ብሎ መጠየቅ እንድትሳነህ በነገር ላይ እንዲህ መጠየቅህ ሰርሽ እንዲህ መጠየቅህ ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት የድርጅቶች ባለቤቶች እኮ የዚህ አይነት የቀደመ ታሪክ ስላላቸው ነው አንዱ አሁን ያ የባለፈው ድጋሚ ላለመምጣቱ እሱን ጥሩና ጠይቋቸዋል ከፊት ለፊታችሁ ማለት ነው ድቅድቅ ጨለማ ይታየኛል ይህንን ድቅድቅ ጨለማ ማለት ነው እንኳን እናንተ እኔም አላልፈውም ወጫህል እንዲህ አይነት ነገር ውስጥ መግባትህ ባልገባ ምናምን ብዬ እንትናል ምክንያቱም አታቆም አትቀምሰው ሌጋል ዶክመንት ካለው ህጋዊ መንግስት የሰጠው ፈቃድ የምናምን እሱን አይቶ ነው ማስታወቂያ የምትሰራው አሁን እኔ ላንተ ማስታወቂያ ይዤ ልመጣ ህጋዊ ነው ወይ ምንድነው ምናምን ብለህ ታጣራለህ እንደ ከዛ በኋላ ትሰራለህ ሌላ ምን ልታር ነገ እንዲህ ሊሆን ይችላል ብለህ ታስባለህ ሰርሽ ከተከፈለው ምንም ማስታወቂያ ይሰራል ይሄው ነው ጥያቄው ታዲያ የሚገርም አይደለም ከተከፈለው ምንም ነገር ይሰራል አይደለም ከፍዬህ ከቢሮ ላስወጣህ እችላለሁ እንደሱ ቢሆን ቴሌቪዥንን ከፍተህ እስከምትዘጋ ድረስ ነው እንታይ ነበር ደግነቱ ቴሌቪዥን አትከፍትም ዩቲዩብ ላይ ነው ያለው ኢሞሽናል ዳሜጅ ፊንቴክ ነው ለምን ነው አላልከው ፊንቴክ ለምን ነው አለው ያንን የመሳሰለ ነገር አቀረበ ትክክለኛ መሆኑን ምኑን አሳየ ስለዚህ ይሄንን ማስታወቂያውን ለማሰራት አንተን ለማሳመን ያክል እንጂ ለደንበኞቹ ግን የተቀበለው ደንበኞቹ በኋላ ነው እንትን ያሉት እኮ አሁን የደንበኞቹን ጉዳይ እኮ አሁን እዚህ ላይ ነው ስተታቸው አሁን ገባህ ነገሮች ሲፈጠሩ ወደ ኋላ ለምን እንደ ነብይና እንደ ምናምን ነገር ሰማያዊ ፈረስ ለሰርተህ ተንበይ አሳይተህ ስለዚህ ነብይ ሆነ የዚህን ድርጅት የነገ እንትን አስበህ ትንቢቱ ቢቀር ካፒታልና አቅሙን የተመሰረተበትን የስካውን ታሪኩን ማየት ካንተ ይጠበቃል የካምፓኒውን እንግዲህ እንትን ነግሮናል ሰውየው የነገረን ነገር አሳማኝ ነው ለኛ አይደለም እኮ ለሚኒስትሮች እኮ አሳምኗቸው መጥተዋል ለሚኒስትር ዴታዎች በሚኒስትር በኩል ከመጣ ምንም ነገር ታምናለህ ማለት ነው ሚኒስትር ዴታዎቹ መጥተዋል እኮ እነሱ መንግስት ናቸው ፈቃድ የሚሰጡት እነሱ ናቸው እነሱ ፈቃድ ከሰጡት እኛ ደግሞ እዛ ቦታ ላይ ለመገኘት ብዙም እንትን አይደለም ነው ዞሮ ግን እንትናቸው ጥሩ ስላለ ከልካችን በላይ እየሄድን ብዙ ነገር እየለፋን ነው አሁን ያለ ነው እውነት ለመናገር በማይመለከተን ነገር ግን ህዝብ ደግሞ አለ እዚህ ጋር ካምፓኒ ቢሆን የራሱ ጉዳይ ግን ህዝብ አለ የመባረክ ያክል ነው የተሰማኝ ደስ ብሎኛል ሰርሽ ከፍ ያርግ ከዚህ በላይ በጣም አመሰግናለሁ